ሰራዊታችንም በዚህ መቼ እንደሚፈነዳ በማይታወቅ እሳተ ገሞራ ዳር የመገኘቱን ያህል የሀገሩንና የሕዝቡን ቀጣይ ዕጣ ፈንታ ታሳቢ ያደረጉ ዘርፈ ብዙ የዝግጁነት ተግባራትን እያከናወነ ይገኛል። ፈርጣማ ወታደራዊ ጡንቻ የሚፈጠረው በሂደትና ባልተቋረጠ ስራ ቢሆንም ጀግናው መከላከያ ሰራዊታችን ታሪክ የጣለበትን ከባድ ኃላፊነት ባይበገሬነትና በቁርጠኝነት በመወጣት ለመጪው ትውልድ ምቹ መደላድልን ለመፍጠር ይህ ቀረሽ የማይባል ተጋድሎ እያደረገ ይገኛል። ያውም ይህ እንዳይሆን በሚሹ ታሪካዊ ጠላቶቻችንና ተላላኪ ባንዳዎቻቸው የዘረጉትን የተቀናጀ ስውር ደባ እየበጣጠሰ መከላከያ ባልተቋረጠ ሁኔታ ዝግጁነቱን እያጠናከረና አቅሙን ወደ ላቀ ደረጃ እያሸጋገረ በመሄድ ላይ ስላለ ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በሕዝቦቿ ላይ የሚመኙት የእልቂት ድግስ መቼውም ቢሆን እውን አይሆንም። በሌላ በኩል ደግሞ የዛሬንና መጪውን ዘመን ታሳቢ ያደረገ የአቅም ግንባታ ስራዎችን በስኬት የማከናወን አታካችነት ሳይበግረው ከራስ በፊት ለሕዝብና ለሀገር በሚል ወርቃማ እሴቱ እየተቃኘ በማናቸውም ግዳጅ የላቀ ውጤትን የማስመዝገብ ባህልን ተላብሶ ያከናወናቸው ዘርፈ ብዙ ተግባራት በእርግጥም የሰራዊታችንን አይበገሬነት ፍንትው አድርገው የሚያሳዩና ታሪክ የሚዘክራቸው ወርቃማ ገድሎቹ ናቸው። ብዙ ጊዜ በሚሊዮን የሚቆጠሩ እውነተኛ የአገር ልጆች ለሀገር ክብር በጽናት ቆመው ዋናውን ጠላት ከነ አሽከሩ ወይም ከነ ተቀጣሪ ባንዳዎቹ እያዋረዱ ኢትዮጵያን ከፍ አድርገዋታል። ሰራዊቱ በክቡር መስዋዕትነቱ የሚያጸናትና ያጸናት ሀገር ከነሙሉ ክብሯ ለትውልድ እንድትሻገር ዛሬም እረፍት የለሽ ርብርቡን አጠናክሮ ቀጥሏል። ኢትዮጵያ ማንም እየተነሳ የሚፈነጭባት ሀገር እንዳትሆን አቅሙን አሟጦ እየሰራ ይገኛል። በአንድ እጁ ከጸረ ሰላም ኃይሎች ጋር እየተዋደቀ በሌላኛው እጁ ብሔራዊ ስጋቶችን ከሩቅ ማስቀረት አልፈው ከመጡም በአጭር ጊዜና በአነስተኛ ኪሳራ በድል አጠናቆ ሀገርና ሕዝብ የጀመሩት የመበልጸግ ጉዞ ተጠናክሮ እንዲቀጥል አስተማማኝ ሰላምን የማስፈን ድርብርብ አደራውን በአንጸባራቂ ድል እየተወጣ ይገኛል። ሞቷን ሲመኙ እነሱ ይሞታሉ፣ ውድቀቷን ሲመኙ እነሱ ይወድቃሉ። ለሕዝቦቿ መለያየትና እልቂትን ሲደግሱ እነሱ ቀድመው እንደሚበታተኑ እየተረጋገጠ መጥቷል። ኢትዮጵያ በመቃብራቸው ላይ ትጸናለች፣ ትበለጽጋለች። ይህ ጠላቶቻችን እየመረራቸውም ሊውጡት የሚገባ ሐቅ ነው። የሰራዊታችን ሁለንተናዊ ዝግጁነት ዓላማና ግብ ጦርነትን ከሩቁ መክታት የመጀመሪያው ነው። ፍላጎታቸውን በኃይል በሕዝብ ላይ ለመጫን የሚያስቡ የውስጥም ይሁን የውጭ ኃይሎች ይህ እንደማይሳካ ተገንዝበው የጥፋት እጃቸውን እንዲሰበስቡ በማስገደድ ሰላምን ማረጋገጥ። ሌላኛው የሰራዊታችን ሁለንተናዊ ዝግጁነት ዓላማና ግብ ደግሞ በተሳሳተ ግምገማ አሊያም በቀቢጸ ተስፋ በጠመንጃ አፈሙዝ ፍላጎታችንን በሀገርና በሕዝብ ላይ መጫን እንችላለን ብለው የሚነሱ የውስጥም ይሁን የውጭ ኃይሎችን ጽንፍ የወጣ ሐሳቢያቸው ሀገር እንዳይበትን በመረጡት ሜዳና ቋንቋ አናግሮ የኢትዮጵያና ሕዝቦቿን ህልውና ማረጋገጥ ነው። በየትኛውም ስርዓት ያልተሞከረው የኢትዮጵያን ብሔራዊ ጥቅም የማስከበር ጥረት በተስፋ ሰጪ ጉዞ ላይ የሚገኝ ስለሆነ መጪው ጊዜ የኢትዮጵያ ከፍታ የሚረጋገጥበት እንደሚሆን ጥርጥር የለውም። ዛሬ ሀገራችን ከምን ጊዜውም በላይ በቴክኖሎጂ፣ በሰው ኃይል፣ በአደረጃጀት፣ በተቋማዊ አሰራርና በትጥቅ አስተማማኝ የሀገር መከላከያ ሰራዊት ገንብታለች። በተፈተነ ቁጥር የሚጸናው ጀግናው ሰራዊታችን በንድፈ ሐሳብ ብቻ ሳይሆን ከገጠሙት ተግዳሮቶች ልምድና ዕውቀትን እየቀሰመ የማድረግ አቅሙን ወደ ላቀ ደረጃ እያሸጋገረ መጥቷል። የታሪካዊ ጠላቶቻችንና የነሱ ስውር እጆች የሆኑ አሸባሪና ጽንፈኛ ቡድኖች ሰራዊታችንን በማዳከም ራሷን መከላከል የማትችል ብሔራዊ ጥቅሟን አሳልፋ የምትሰጥ ተሰሚነት የሌላት ደካማ ሀገር በምስራቅ አፍሪካ ቀጠና እንድትኖር ያላቸው ዘመን የተሻገረ መሻት ቅዠት ሆኖ እንዲቀር ያስቻለው ጀግናው ሰራዊታችን ከዚህም በላይ በምስራቅ አፍሪካ ተጽዕኖ ፈጣሪና የሚፈራና የሚከበር ሀገርና ሕዝብ እውን እንዲሆን የከፈለውን ክቡር መስዋዕትነት ትውልድ ከፍ አድርጎ እንደሚዘክረው እሙን ነው። ያ ትውልድ እንዲመጣ ጀግናው ሰራዊታችን ሁለንተናዊ አቅሙን በሚያጎለብቱ ወታደራዊ ዝግጁነቶች ያስመዘገበውን ድል ይበልጥ አጠናክሮ ይቀጥላል።